ፓርቲ ምርጫ የማካሄዱን ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ አለማቅረቡን ቢቢሲ የተመለከተው የእጩዎች ዝርዝር ያሳያል። 6 ተቃዋሚ የፖለቲካ ፓርቲዎችና 2 ቅንጅቶች በበኩላቸው 101 እጩዎችን አስመዝግበዋል። በትግራይ የቀረበው ጠቅላላ እጩ ቁጥር በክልሉ ካሉት የፓርላማና የክልል ምክር ቤት መቀመጫዎች ብዛት ያነሰ ነው። የፌዴሬሽን ምክር ቤት አከራካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው በትግራይ ክልል በምድሩ 182 መቀመጫዎች አሉ። ከዚህም ውስጥ 152 ያክሉ የክልሉ ምክር ቤት እንደሆኑ 38ቱ ደግሞ በሕዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑ ተጠቅሷል። ምርጫ ቦርድ ከአንድ ወር ገደማ በፊት የካቲት 23 ቀን ባወጣው መግለጫ በትግራይና አማራ ክልል መንግስታት መካከል አከራካሪ ሆነው በቆዩት 5 የምርጫ ክልሎች ከትግራይ ውጪ ሆነው ለብቻቸው ምርጫ እንዲደረግባቸው መወሰኑን አስታውቋል። የፌዴሬሽን ምክር ቤት በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የወሰነባቸው የምርጫ ክልሎቹ ሁመራ፣ አዲ፣ ረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ ናቸው። ቢቢሲ አማርኛ በተመለከተው የእጩዎች ዝርዝር ውስጥ በእነዚህ የምርጫ ክልሎች ለመወዳደር የተመዘገቡ ተወካዮች አልተካተቱም። በትግራይ ክልል ከፍተኛ የእጩዎች ቁጥር ያስመዘገበው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ተነጥለው በወጡ ፖለቲከኞች የተመሰረተው ዲሞክራሲያዊ ስምረት ትግራይ ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የፓርቲው ሊቀመንበር ጌታቸው ረዳ ለውድድር ያቀረበው ስምረት 7 እጩዎችን ያስመዘገበው ለፓርላማ ወንበሮች ነው። የትምህርት ሚኒስቴር አማካሪና የፓርላማው የውጭ ጉዳይ ኃላፊ ፕሮፌሰር ክንደያ ገብረ ሕይወት ጨምሮ 30 እጩዎች ደግሞ ለክልሉ ምክር ቤት ለመወዳደር ቀርበዋል። ትንሳኤ ሰባ እንደርታ ፓርቲ 24 እጩዎችን ለፓርላማና ለክልል ምክር ቤት በማስመዝገብ በሁለተኛነት ተቀምጧል። ነጻነትና እኩልነት እንዲሁም ራያ ራዩማ ፓርቲዎች በእጩ ብዛት ተከታይ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና ትንሳኤ ስርዓት ቃንጪ ሀቂ እንዲሁም የፖለቲካ ፓርቲዎች ቅንጅት የሆኑት ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረት እጩዎቻቸውን አስመዝግበዋል። ቁርጡ ያልታወቀው የትግራይ ክልል ምርጫ በደም አፋሳሹ ጦርነት ምክንያት 6ኛው አጠቃላይ ምርጫ ያልተካሄደበት የትግራይ ክልል ባለፉት 5 ዓመታት በህዝብ ተወካዮችና በፌዴሬሽን ምክር ቤት ውስጥ አልተወከለም። በኮቪድ-19 ወረርሽኝ የተነሳ በአገር አቀፍ ደረጃ ምርጫ በተራዘመበት ወቅት ለብቻው ምርጫ በማካሄድ የተመሰረተው የክልል ምክር ቤትም ከፕሪቶሪያ ስምምነት በኋላ ተበትኗል። ብሔራዊ ምርጫ ቦርድ በትግራይ ምርጫ እንደማይካሄድ በይፋ ባያሳውቅም ከሌሎች አገሪቱ አካባቢዎች በተለይም በክልሉ የምርጫ ምዝገባ ሂደት አልተጀመረም። በአገር አቀፍ ደረጃ የመራጮች ምዝገባ በተጀመረበት የካቲት 28 ቀን ትግራይ ክልል ውስጥ ተመሳሳይ ሂደት ለማከናወን እቅድ የነበረ ቢሆንም በተለያዩ ምክንያቶች ሳይሳካ መቅረቱን የቦርዱ ሰብሳቢ ሜላትወርቅ ኃይሉ መናገራቸውን ተዘግቦ ነበረ። ሰብሳቢዋ የምርጫ ምዝገባ ሂደቱ ወደፊት እንደሚጀመር በወቅቱ እንደገለጹም ተነግሯል። እስካሁን ድረስ ግን በክልሉ የመራጮች ምዝገባ አለመጀመሩን ቢቢሲ ትግርኛ ያነጋገራቸው ነዋሪዎች ገልጸዋል። ምርጫ ቦርድ በክልሉ የሚገኙ ምርጫ ክልሎችና የምርጫ ጣቢያ ጽሕፈት ቤቶችን እንዲዘጋጁለት ከታህሳስ ጀምሮ ለትግራይ ክልል ጊዜያዊ አስተዳደር ያቀረባቸው ጥያቄዎች እስካሁን ምላሽ አለማግኘታቸውን ምንጮች ተናግረዋል። ስማቸው እንዳይጠቀስ የጠየቁ አንድ የጊዜያዊ አስተዳደሩ ምንጭ ለትግራይ ያለው ሁኔታ ምርጫ ለማካሄድ የሚያስችል አይደለም የሚል ድምዳሜ ላይ መድረሱን ለቢቢሲ ትግርኛ አስረድተዋል። ይሁን እንጂ ጊዜያዊ አስተዳደሩ ይህንን ድምዳሜውን ለምርጫ ቦርድ አለማሳወቁን ጠቅሰዋል። በቅርቡ ለቦርዱ ምላሽ ሊሰጥ እንደሚችል የተናገሩ ምንጩም ምርጫ ቦርድ የህዝብ መብት ቢሆንም አሁንም በትግራይ ምርጫ የሚካሄድበት እድል የለም ማለት ይቻላል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ጥር ላይ ከቦርዱ ጋር በተደጋጋሚ ደብዳቤ ከተጻጻፈ በኋላ በምርጫ ጉዳይ ላይ የጋራ መግባባትና አቋም ለመያዝ በሚል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ሰብስቦ ጠርቶ ነበረ። በዚህ ስብሰባ አብዛኞቹ ፓርቲዎች ተፈናቃዮች ወደ ቀያቸው ሳይመለሱና የትግራይ ግዛት አንድነት ወደ ነበረበት ሳይመለስ በትግራይ የሚካሄድ ምርጫ የለም የሚል አቋም ላይ መስማማታቸውን ምንጮች ለቢቢሲ ትግርኛ ገልጸዋል። ቢቢሲ የትግራይ ክልልን ምርጫ ዝግጅት በተመለከተ ከብሔራዊ ምርጫ ቦርድ ምላሽ ለማግኘት ያደረጋቸው ጥረቶች አልተሳኩም። የትግራይ ፖለቲካዊ ሁኔታ ለምርጫ ያመች ይሆን?
ከአንድ ዓመት ገደማ በፊት መጋቢት 30 ቀን የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን የተረከቡት ሌተናንት ጀነራል ታደሰ ወረደ በወቅቱ በተፈረሙት የቃል ኪዳን ሰነድ ላይ ከሚገኙት 8 ኃላፊነቶች አንዱን ከምርጫ ጋር የተያያዘ ነው። ትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ የማድረግ የቤት ስራን የተሰጣቸው ሌተናንት ጀነራል ታደሰ ይህንን ማሳካት የቻሉ አይመስሉም። የሚመሩት ጊዜያዊ አስተዳደር የተራዘመለት የ1 ዓመት ቆይታ ጊዜ ሊጠናቀቅ ከ2 ሳምንት ያነሰ ዕድሜ ቀርቶታል። ባለፈው ዓመት በተሻሻለው የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓትን የሚደነግግ አዋጅ መሰረት የጊዜያዊ አስተዳደሩ የቆይታ ጊዜ በድጋሚ ከ1 ዓመት ላልበለጠ ጊዜ ሊራዘም ይችላል። ይሁንና እስካሁን የጊዜያዊ አስተዳደሩ ዕጣ ፈንታን በተመለከተ ከፌዴራል መንግስትም ሆነ ከክልሉ ባለስልጣናት በይፋ የተሰጠ አስተያየት የለም። ታደሰ ወረደ ወደ ስልጣን ከመጡ ወዲህ የፌዴራልና የትግራይ ክልል ግንኙነት ይበልጥ ሻክሯል። የፌዴራል መንግስት የድጎማ በጀት እንዲሁም ወደ ክልሉ የሚደርስ የነዳጅ አቅርቦት መቋረጡን አስታውቋል። በተጨማሪም ጥር ወር ላይ የፌዴራልና የክልል ኃይሎች ግጭት ውስጥ ገብተው ነበር። በወቅቱ ወደ ትግራይ የሚደረግ የአውሮፕላን በረራ ለ5 ቀናት ተቋርጦም እንደነበር ይታወሳል። የኢትዮጵያና የኤርትራ መንግስታት መካከል የተፈጠረው ውጥረትም ይበልጥ ከሯል። አዲስ አበባና አስመራው ጦርነት ውስጥ የሚገቡ ከሆነ ትግራይ ክልል ዋነኛ የግጭት ማዕከል ይሆናል የሚል ስጋትም ተፈጥሯል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም